ሳዝን መጽናኛዬ፣ ስደክም ብርታቴ፣ ተስፋ ስቆርጥ ጽናቴ፣ ዓለምና ኃጢአት ሲያባብለኝ፣ አንዳንዴም ፈተናና ችግር ሲገፋኝ ከውስጥ ልጓም አድርጎ የሚይዘኝ ግድ የለህም ቆይ የሚለኝ፣ በሽታና ሞት ሲያስፈራኝ፣ አንዳንዴ የሌለ በሽታ ያልተመረመራችሁት በሽታ ያስፈራችሁም? ካንሰር ቢይዘኝስ ብላችሁ አታውቁም? በተለይ ሐኪም ቀጠሮ ሲኖራችሁ ምን ይነገረኝ ይሆን? ደም ከሰጣችሁ በተለይ ምን ይመጣ ይሆን ብላችሁ አታውቁም? የሐኪሙን ስልክ ጠብቃላችሁ። ምን ባል ይሆን? ምን ባል ይሆን? እንዲህ አይነት ስጋት ሲመጣ ጽናትና ብርታት የሚሆነኝ እነዚህ ሶስት ነገሮች ናቸው። አንዱ ያለፈው ታሪኬ ነው፣ የዳንኩበት ታሪክ። ሁለተኛ አሁን በየቀኑ ምኖረው፣ ሶስተኛ የሚጠብቀኝና የሚመጣልኝ ተስፋ። እነዚህ ሶስቱም ዛሬ ክብር ለእግዚአብሔር ይሁን። ሁላችንም ቆመን እግዚአብሔርን በትልቅ ምስጋና ስለ እነዚህ ሶስት የእግዚአብሔር ደግነት መገለጫዎች፣ የእግዚአብሔር የደግነቱ ወደር የሌለው ደግነቱ መገለጫዎች። ወንድሜና እህቴ በስራዬ፣ በእጄ፣ በእውቀቴ፣ በጥረቴ አትበሉ። የኖርኩት የምኖረው አትበሉ። የዳንኩት በጥሩነቴ፣ በመልካምነቴ፣ በሃይማኖቴ፣ በእናቴ ጸሎት፣ በአያቶቼ ጽድቅ አትበሉ። ሁሉ የሆነው በሱ ነው። ሁሉ የሆነው በእግዚአብሔር ነው፣ በኢየሱስ ክርስቶስ ነው። ከሆነልሽ አንድም እንኳን ያለሱ የሆነ የለም። ሁሉ በእርሱ ነው። ሁሉ ከእርሱ ነው። ለእርሱ ለዘላለም ክብር ይሁን። ሁሉ በእርሱ፣ ሁሉ ከእርሱ፣ ለእርሱ ለዘላለም እስከ ዘላለም ክብር ይሁን። ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ሁሉ በእርሱ፣ ሁሉ ከእርሱ ስለሆነ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። አሜን። 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 ክብር ይሁን። ክብር ላንተ ይሁን። ስግደት ላንተ ይሁን። አምልኮ ላንተ ይሁን። ውዳሴ ላንተ ይሁን። ገናናነት፣ ታላቅነት ላንተ ይሁን። አድናቆት ላንተ ይሁን። ውዳሴ ላንተ ይሁን። ዝማሬ ላንተ ይሁን። እልልታ ላንተ ይሁን። ጉልበት ላንተ ይንበርከክ። አንደበት እልል ይበልልህ። እጆች በእርግጥ ገብቷቸው ያጨብጭቡልህ። የዘንባባ ዝንጣፊ ይያዝልህ። መለከት ይነፋልህ። መሰንቆ ይመታልህ። ከበሮ